ጠፋሽ እኮ 3 ቀን ሙሉ ደጋግሜ ስደውል አታነሺም። አልተመቸኝማ። የቱን ነው ፈልጌ ነበር። እናቴ እኮ አረፈች። ለቅሶ ላይ ነኝ። አትመጪም? ናፍቀሽኛል። አይምችል አይመስለኝም። ባይሆን ስማ፣ ባለፈው ያሳየው ቀሚስ አለ አይደል? አዎ፣ እሱን ቀሚስ ገዝተልኝ ነው። መምጣት ካልቻልክ ደግሞ በሰው ላከው። አረ እመጣለሁ። መጣው። ናፍቀሽኛል። በዛውም አይሻለሁ። ወዴት ነው የምትሄደው? ቲኔጋ እቃ ቀብያት ልመጣ። ዛሬ እኮ ሰልስት ነው። ሰው አንተን ብሎ ነው የሚመጣው። ምን ማለት ነው? እሷ ራሷ አትመጣም? አልቆይም እኮ በቃ ምክንያት ፈጥረ ንገራችሁ። እሺ መጣሁ። ኢዛና፣ መኖርህ ለማይገባው ሰው በዚህ ልክ አትሁን። እሺ ቆየሁ እኮ ከደረስኩ ስደውል አታንሺም። አትወጪም? አይ ስራ ይዣለሁ። በዛ ላይ ሻወር ልገባ ነው። አሁን መውጣት አልችልም። እሺ ችግር የለም ጨርሺ፣ እጠብቅሻለሁ። አይ አትጠብቀኝ። ፊት ለፊት አረንጓዴ ሱቅ አለ አይደል? ለዛ አስቀምጣው ሂድ። ሌላ ጊዜ ራሴ ደውዬ አገኝሃለሁ። ኢዛና፣ መኖርህ ለማይገባው ሰው በዚህ ልክ አትሁን። እንዴ ቲኔክ ስልኬን አታንሺም። በዛ ላይ ከመጀመሩ ነው ከሱ ጋር መገናኘት የጀመርሽው። ስልክህን ካላነሳው ለምን መጣ? እኔማ የሆነ ነገር ሆነሻል ብዬ ጨንቆኝ ነዋ። ደህና ነኝ። 10 እየደወልክ አጨቅጭቀኝ። እሺ ግን ከኤክስሽ ጋር መገናኘት አስፈላጊ ነበር? አይመለከትም። እንዴት ነው አይመለከተኝ? አትጩ። ፊት ሰጣው መሰለኝ። ቦታን እያወቅ። ቦታ የት ነው እንዴ? አላቅም። ከኔ ጋር መቆም ግን ቦታ አይደለም። ደውልልኝ። ቤቴም አትምጣ። ካስቸገርከኝ ችግር ውስጥ ትገባለህ። እያስፈራራሽኝ ነው? አንቺን እዚህ ያደረስሽ መንገድ ቢረፍድም እኔም ማድረሱ አይቀር። በምታውቀው ተረት ልክ ገንዘብ ቢኖርህ እኔም ባላጣኸኝ። Oh my god.